ጤና ይስጥልን እንደምን ዋላችሁ ብለን ፕሮግራማችንን ጀመርንና ምን ላይ ደረስን መሰላችሁ? እስከዛሬ ድረስ በጨዋታ ሰዓት አንጀቴን በላሹ ሲሉኝ የነበሩት ሁለቱ የሥራ ባልደረቦቼ ሮቤል ፍስሐ እና ያብጸጋ ነቢያት የሆስት ለማንኛውም ያብጸጋና ሮቤልን እናፎካክራቸው ነው። የ20 ሺህ ብር ሽልማት ዛሬ ትንሽ ከበድ ለየት ብሎ መጥቷል። እነሱ ይጫወታሉ፣ ብሩን ማን ይወስደዋል የሚለውን ለማወቅ ግን መጠበቅ ብቻ ነው ያለባችሁ። ስለዚህ ፕሮግራማችንን እንጀምራለን። ባልደረቦቼ እንዴት ናችሁ? እንዴት ነሽ ሉላ? ደህና ናችሁ? ምን ደጉቦ ነው እንዴ? እንዳቃጠልኩሽ አንጀትሽን አላወኩ። አሁን እኮ ምን ጋር መሰለ መቃጠል አይደለም እየተቀያረሩ መሳቅ ሲባል ተጣጣቀለ እየተቃጠሉ ፈገግ ማለት ምን ያህል እንደሚከብድ አክቲንግ ነው እንዴ? እኔ አላልኩም እና ምንድነው? ከታገሳችሁ ምን እንደሆነ በደንብ ታውቁታላችሁ። ምንድነው የሚሆነው? ሁለት ግብአቶች አሉ፣ ተመሳሳይ ናቸው በቀለም በይዘት በአቋም ምን ልበላችሁ በሁሉ ነገር ይመሳሰላሉ። ስለዚህ እነዚህን ግብአቶች አመጣላችሁና ያንን ግብአት ቀምሳችሁ ቢከፋም ቢለማም ቢሆንም ባይሆንም እናንተ ግን ታስመስላላችሁ። አስፈራራሽ ነው። የማይጣፍጠውን እንደሚጣፍጥ አድርጋችሁ ልታሳዩን ትሞክራላችሁ። እንደምታዩት እና ሮቤ እየታያችሁ ነው። ተመልካችን በደንብ እንደው ድምጻቸው እንዲሰማ ዳኞች አላችሁ። ጭብጨባው ስላነሰ ዳኞችን ጭብጨባውን አስደግማለሁ። ፍሬው ያማረ ዘር ሾርባውን አመጣሽልን ቢበዛለት የአብ ደስ ይለዋል ሮቤል ቢጀምርለት በጀምሩለታል። እኔ ጋር ወደ ተቀበል ስራ ነው ተቀበል ብለው። ስለዚህ ልዩ አንድ አይነት ብለን ብንጀምርስ ትችላላችሁ? እሱ በእናትህ አንድ ነን እኛ። ስለዚህ አንድ አይነት። እሺ ልዩ ኧረ አገባብ 1 2 3 ልዩ ጀምራ እኔ ከማስ ያው ነው እኮ አይቀርልንም እንደው ጌሙን ለማየት። እሺ እንጀምራለን። ይሄ ነገር ምንድነው? እሺ እዚህ ጋር የቀረበው ካቻፕና ሆት ሶስ ነው። ተመሳሰለ ደግሞ በቀለም ጀምርስ አነስ ብላለች። እኔ ግድ የለም ብዙውን እኮ አጨርሰው ነው ያለው። ጀምረው አይ ተው እዛው